ከወራት በፊት ከአዲስ አበባ ዘገባ የሰራው የቻናል ፎሮ ጋዜጠኛ ማንነታቸው እንዳይታወቅ ተሸፍነው የሚለምኑ አለባበሳቸው ገና ጀማሪ ምጽዋት ፈላጊ እንደሆኑ የሚያሳብቅባቸውን ሰዎች በምስሉ ላይ ሲያሳይ ከተማዋን ለማኞች አጥለቅልቀዋታል ብሎ ነበር። ህዝቡም ልመና ተባባሰ እያለ ሲናገር በካሜራዎቹ ቀድቷል። በኋላ ያው ልመና በፊት ለምን አሁንማ በጭራሽ ሰው ብንቁጭ አለን እኮ በቃ። እኒህ በልመና ልጆቻቸውን የሚያሳድጉ እናትም ሆኑ የፓርላማ አባሉ አበራዳሙ የሚናገሩት ስለ ልመና መበራከት ነው። የአሰሪዎች ፌዴሬሽን ፕሬዝዳንትም ተቀጣሪ ሰራተኞች ከስራ መውጫ ጠብቀው በፌስታል ምግብ ሲለምኑ በየምግብ ቤቱ ደጃፍ ላይ ይቆማሉ ብለው ሲናገሩ እንዲሁ የሀገሪቱ መንግስት ሰራተኛ የምሳ ሰዓቱን በእምነት ተቋማት ውስጥ እንደሚያሳልፍ የተሰማውም ስለ ለውጡ ተአምራት ሲጨበጨብበት በሚውል ፓርላማ ነው። አዳነች አቤቤ ግን እንደ ንግስት አንቶኔት ለምን ኬክ አይበሉም ማለት የቀራቸው ያህልም ለምን ትኩስ ምግብ አይበሉም እያሉ ይቀልዳሉ። ይህንን ከማድረጋቸው በፊት ላለፉት በርካታ ወራት የኮሪደሩን ገጽታ ታበላሻላችሁ እየተባሉ በሺ የሚቆጠሩ የጎዳና ተዳዳሪዎችን ወደ አልታወቀ ቦታ እንዲወሰዱ አድርገዋል። እነዚያን ምንዱባን የት እንዳደረሷቸውም የማይታወቁት ብልጽግናዎች አሁን ደግሞ ሰው ለምን ይለምናል እያሉ በመቆጣት ላይ ናቸው። ይህ ቁጣቸው ሲለምኑ ያገኟቸውን ሰዎች እየደበደቡ እንዲያስሩም እያደረጋቸው እንደሆነ እየተሰማ ነው። በእርግጥ የሚለምኑ ሰዎች ብቻ ሳይሆኑ የሚለመኑና ለተቸገሩ ወገኖቻቸው የዕለት ጉርስ ምጽዋት የሚሰጡ ሰዎችም እንደሚቀጡ አብይ አህመድ በጽህፈት ቤት ኃላፊያቸው በኩል አሳውቀዋል። ዓለም ፀሐይ ጳውሎስ የተሰኙት እኒህ ኃላፊ ድህነትን ሳይሆን ድሃን በብዙ የሚጸየፈው አገዛዝ ሹም ናቸውና ምጽዋት ለሚጠይቁ ምንዱባን ገንዘብም ሆነ ልብስ አሊያም ምንም አይነት ድጋፍ ቢያደርግ እነሱን የሚቀጣ ህግ ተዘጋጅቷል